ማይክሮሶፍት ወርድ ውስጥ እንደዚህ አይነት ማቴማቲካል ኢኩዌሽን እንዴት አድርጋችሁ በቀላል መንገድ መጻፍ እንደምትችሉ በዛሬ ቪዲዮ የማሳያችሁ ይሆናል። እናንተ ቪዲዮ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት እያደረጋችሁ ሰፖርት አድርጉኝ። ለምሳሌ አሁን እቺ ነገር እንዴት እንደተጻፈች አሳያችኋለሁ። ተከታተሉ። ለመጻፍ ምን ታረጋላችሁ? ኢንሰርት ታብ ውስጥ እንገባለን። ልክ ኢንሰርት ታብ ውስጥ እንደገባን እዚች ጋር ኢኩዌሽን የምትላለች እሷን ድሮፕ ዳውን ክሊክ እናርግና ወደ ታች ሄደን ኢንሰርት ኒው ኢኩዌሽን እንላለን። አሁን ምንድነው የምንጽፈው? እቺን ነው የምንጽፈው። ስለዚህ ታይፕ ኢኩዌሽን ሂር የሚለው ቦታ ላይ ምን እናደርጋለን? ኤክስ ኢዝ ኢኳል ቱ ብለን እንጽፋለን። ከዛ በኋላ ፍራክሽን ነው አይደል ያለው። ስለዚህ ፍራክሽናችን ክሊክ እናደርግና ከዛ ማል ደግሞ እቺን እንመርጣለን። ከዛስ እዚህ ጋር መተን ምን እናደርጋለን? ቦክስ ውስጥ ማይነስ ቢ እንላለን። ማይነስ ቢ ፕላስ ኦር ማይነስ ለሚለው ደግሞ እዚህ ጋር መተን ነው ፕላስ ኦር ማይነሳችንን እንጨምራለን። ከዛም በኋላ እዚህ ጋር ምን አለ? ራዲካል። ይሄው ራዲካል እዚህ ያለላችሁ ክሊክ ታደርጋላችሁ። ከዛ ማለት ደግሞ ይሄን እንመርጣለን ማለት ነው። እንደዚህ ከመረጣችሁ በኋላ ቢ ስኩዌር ስላለ አሁንም እቺን ሴሌክት እናደርግና ስክሪፕት የሚለው መርጠን ይሄን እንመርጣለን። ከዛም በኋላ ማይነስ ስንት ነው የሚለው 4ac ይላል አይደለ? ስለዚህ ኤስ እዚህ ጋር ያለው ቢ እዚህ ጋር ያለው ስኩዌር እዚህ ጋር ያለው ስንት ነው? 2a ነው ማለት ነው። ስለዚህ እንዲያርጋችሁ ማይክሮሶፍት ወርድ ውስጥ በዚህ መልኩ ማቴማቲካል ኢኩዌሽን በቀላሉ መንገድ መጻፍ ትችላላችሁ። የቪዲዮ አስተማሪ ሆነው ካገኛችሁ ላይክ እና ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ጥያቄ ካላችሁ ግን ኮሜንት ቦክስ ላይ ጻፉልኝ። ሰፋፊ ቪዲዮ የምትፈልጉ ከሆነ ዩቲዩብ ቻናል ላይ በሰፊ ሰራላችኋለሁ። እየሰራውም ነው። አብዛኞቹ ወደዛ ገብተው እየተመለከቱ ስለሆነ እናንተም ገብታችሁ ማማር ትችላላችሁ ስለ ማይክሮሶፍት ወርድ፣ ስለ ማይክሮሶፍት ኤክሴል። ሊንኩን ደግሞ ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ቴሌግራም ቻናሉ ደግሞ እዚህ ባው ላይ አለ። እየገባችሁ ቀጥታ ወደ እዛ ገብታችሁ በቀላል በነፃ መማር ትችላላችሁ። ቪዲዮ ከወደዳችሁ ላይክ እና ሼር አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።